ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያቸው የምቆየው ክፍሌ ዓለሙ ነኝ። በቅድሚያም ዋና ዋናዎቹን እነሆ። የቡና አምራች አርሶ አደሮችና አቅራቢ ኢንዱስትሪዎች ጥራት ያለውን የቡና ምርት ለማዕከላዊ ገበያ ለማቅረብ ከምርት አሰባሰብ ጀምሮ ትኩረት እንዲሰጡበት የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አሳሰበ። በትምህርት ሴክተር በሁሉም ዘርፎች የተጀመሩ ተግባራትን ለማጠናከር እየተሰራ መሆኑን የክልሉ ትምህርት ቢሮ አስታወቀም። ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሐዊ ውሳኔ የተወሰነባት ሀገር ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹም። አካታች ሀገራዊ ምክክር ነባር ችግሮችን ለመፍታት መፍትሄ እንደሚያመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። በ2017 ዓ.ም በግብርናው ዘርፍ የ7.3 በመቶ እድገት መመዝገቡን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። አሁን ወደ ዝርዝሮቹ አልፈናል። በትምህርት ሴክተር በሁሉም ዘርፎች የተጀመሩ ተግባራትን ለማጠናከር እየተሰራ መሆኑን የክልሉ ትምህርት ቢሮ አስታወቀም። የተማሪዎች ውጤት ማሻሻል ልዩ ትኩረት ከተሰጠባቸው ዘርፎች ቀዳሚ መሆኑን ቢሮው አመላክቷል። የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነመ የሴክተሩን የ2018 የሥራ ዘመን አንደኛ ሩብ ዓመት አፈጻጸም አስመልክተው ለጣቢያችን በሰጡት ማብራሪያ በሥራ ዘመኑ በልዩ ልዩ ዘርፎች የተደረገውን እንቅስቃሴ አስረድተዋል። የ2018 የመማር ማስተማር ስራ በወቅቱ እንዲጀመር ቀደም ብለው የተሰሩ ስራዎች ምቹ ሁኔታ መፍጠራቸውን ያመላከቱት የቢሮው ምክትል ኃላፊው በዘርፉ የተቀመጡ ግቦችን ለማሳካት እየተደረጉ ያሉ ጥረቶች አበረታች ውጤት እየተመዘገበባቸው መሆኑን አንስተዋል። የቅድመ መደበኛ ትምህርትን ማስፋፋት፣ የተማሪዎች ምገባ ፕሮግራምን ማጠናከርና የመምህራንን አቅም መገንባት በትምህርት ጥራት ልማት ዘርፍ የተጀመሩ ዋና ዋና ተግባራት መሆናቸውንም ጠቅሰዋል። እነዚህ ስራዎችን በማጠናከር የላቀ ውጤት ለማስመዝገብ የተቀናጀ ርብርብ እንደሚያስፈልግ መጠቆማቸውን የዘገበው ባልደረባችን ወንድሙ ካኪሎ ነው። የቡና አምራች አርሶ አደሮችና አቅራቢ ኢንዱስትሪዎች ጥራት ያለውን የቡና ምርት ለማዕከላዊ ገበያ ለማቅረብ ከምርት አሰባሰብ ጀምሮ ትኩረት እንዲሰጡበት የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ አሳሰበ። በዘንድሮ ዓመት ጥራቱን የጠበቀ ከ20 ሺህ ቶን በላይ የቡና ምርት ለማዕከላዊ ገበያ ለማቅረብ የታቀደ ሲሆን ግቡን ለማሳካት የዘርፉ ባለድርሻ አካላት የተቀናጀ ርብርብ መጠናከር እንዳለበት ተመላክቷል። ዝርዝሩ የባልደረባችን ፍጹም ተሾመ ነው። የከፋ ዞን የቡና እምቅ አቅም ካላቸው የክልላችን ዞኖች አንዱ ነው። ለማዕከላዊ ገበያ ይቀርብ የነበረው የቡና መጠን ከጊዜ ወደ ጊዜ መሻሻሎችንም እያሳየ መሆኑን የዘርፉ ባለሙያዎች ይናገራሉ። በዞኑ ግብርና አካባቢ ጥበቃ አየር ንብረት ለውጥና ህብረት ስራ ልማት መምሪያ የቡና ሻይና ቅመማ ቅመም ዘርፍ ኃላፊ አቶ ሞገስ ተክሌ ከጣቢያችን ጋር ባደረጉት ቆይታ በዘንድሮ ዓመት የቡና ምርትን ከፍ ለማድረግ እንዲያስችል ቅድመ ዝግጅት ስራዎች ሲከናወኑ መቆየታቸውን አስረድተዋል። በበጀት ዓመቱ ጥራቱን የጠበቀ 7500 ቶን ቀይ እሸት እንዲሁም 9000 ቶን ጀንፈል በአጠቃላይ 20 ቶን ቡና ለማዕከላዊ ገበያ ለመላክ እየተሰራ እንደሚገኝም ገልጸዋል። ያለፈው የ2017 አፈጻጸምን ገምግመን በተለይ ህገወጥ ቁጥጥር ላይ ከጥራት አንጻር በመጀመሪያ ደረጃ ግብይት ማዕከልና በህግ በተፈቀዱ አካባቢዎች ብቻ ግብይት እንዲፈጸም አድርገን ከዛ አንጻር ከክትትል አንጻር ጥራት ከመጠበቅ አንጻር የነበሩ ጥንካሬዎች እንደተጠበቁን ጉለቶችን አርመን በ2018 በጀት ዓመት ላይ ጥራቱ የተጠበቀለት 20 ሺህ ቶን የታጠበና ያልታጠበ ቡና ለማዕከላዊ ገበያ ለማቅረብ አቅደን ወደ ተጨባጭ እንቅስቃሴ የገባንበት ሁኔታ ነው ያለው። የቡና ጥራትን ለማስጠበቅ ቀደም ሲል የግንዛቤ ማስጨበጥ ስራ መከናወኑን የጠቆሙት ኃላፊው ከአርሶ አደር እስከ ኢንዱስትሪ ማዕከል የቁጥጥር ተግባር የተሰራ መሆኑን በሁሉም ዘርፍ ትኩረት በመስጠት ውጤት እየተመዘገበ እንደሚገኝም ተናግረዋል። ቦንጋን ጨምሮ 9 ወረዳዎች 5 ቲም ያለበት አንድ ቲም 3 ወረዳ ሄዶ 9 ወረዳ ክትትልና ድጋፍ አድርገናል። አትሊስት የመጀመሪያ ግንዛቤ መፍጠር ነው። ሁለተኛ ደግሞ ጉለቶች ካሉ እንዲታረም የማድረግ ስራ ሰርተን አንዳንድ አካባቢ የታየ ነው ምንድነው በህገ ወጥ መልኩ ሲዟዟሩ አረንጓዴ ቡና ግንዛቤ ከተፈጠረ በኋላ አረንጓዴ ቡና ፈልፍሎ የተገኙ አሉ።
እነሱም እርምጃ የተወሰደበት ሁኔታ ነው። ለምሳሌ ቦንጋ ላይ እንደዚሁ አረንጓዴ ቡና ተይዞ እርምጃ ተወስዷል። ጊምቦ ላይ፣ ገዋታ ላይ፣ ቢታ ላይ በየወረዳው እርምጃ ጫና ላይም ጨምሮ እርምጃ እየተወሰደበት ሁኔታ ነው ያለው። ግንዛቤ ነው መጀመሪያ የምትፈጥረው። ከዛ በኋላ ደግሞ ግንዛቤን ፈጥሮ የሚተላለፍ ከሆነ የቡና አዋጅን ተከትለ እርምጃ መውሰድ ነው። እርምጃ ከአሰራር አንጻር የሚለው ነው። ይህን እርምጃው ተወስደናል። ሌላው እንደ ጉለት ያየነው ኢንዱስትሪዎች አካባቢ በቂ ቅድመ ዝግጅት ሳይደረግ ወደ ተግባር የመግባት አለ። ጥራት ላይ ደግሞ የራሱ አስተዋጽኦ የሚያበረክተው አለ። ከብክለትም አንጻር አንዳንድ አካባቢዎች ወንዝን ከመበከል አንጻር ጉለቶች የታዩ አለ። እነሱም በግብረ መልስም ባለሙያ ካሰማራን በኋላ በዞን ደረጃ ከተገመገሙ በኋላ ወረዳዎቹን ጠርተን እዚህ ግብረ መልስ የተሰጠበት ሁኔታ ነው ያለው። ይሄን የክትትልና ድጋፍ ስርዓታችንን የግብረ መልስ ስርዓታችንን እንደዚሁ አጠናክረን እየሄድን ያለንበት ሁኔታ ነው። አሁን ባለሙያም አሰማርተናል ኢንዱስትሪዎች አካባቢ። አልፎ አልፎ የሚታዩ የኢንዱስትሪ ቅድመ ዝግጅት ማነስን ግብረ ኃይሉ ገምግሞ ማስተካከያ መደረጉን የገለጹት አቶ ሞገስ ቡና አምራቹ ቀይ እሸት ቡናን ብቻ በመልቀም በወቅቱ ወደ ህጋዊ የግብይት ማዕከላት እንዲያደርሱ አሳስበዋል። አንደኛ አርሶ አደሩ ሲለቅም ለእሸት ቡና ሲለቅም ቀዩን ብቻ ለቅሞ በሰዓቱ የመጀመሪያ ደረጃ ግብይት ማዕከል ላይ እንዲደርስ የማድረግ ስራን የሰራ ነው። ስለዚህ አርሶ አደሩ ፊት ከነበረው አሁን ቀዩን ለቅሞ በመጀመሪያ ደረጃ ግብይት ማዕከልና እንደዚሁ በህግ በተፈቀደባቸው የእሸት መፈልፈያ ኢንዱስትሪዎች አካባቢ እንዲያደርስ ያው ግንዛቤ መፍጠር ስራ ተሰርቷል። በዚህ ልክ ነው 6000 ቶን በላይ ወደ ኢንዱስትሪዎች እየቀረበ ያለበት ሁኔታ ነው ያለው። አርሶ አደሩ ጋር የሚሰራው አንዱ ይሄ ነው። ሁለተኛ ጥራቱ ቼክ የሚደረገው የመጀመሪያ ደረጃ ግብይት ማዕከል ሲገባ አረንጓዴ ቡና ብስለት የተላለፈ ቀዩን ብቻ እንዲያቀርቡ እዛ ቼክ የሚደረግበት ሁኔታ አለ። ባለሙያ ምክር ሀሳብ ይሰጣል። አቅራቢ ነጋዴዎችም እንደዚሁ ግንዛቤ ተፈጥሯል ቀዩን ብቻ እንዲለቅሙ። በሶስተኛ ደረጃ ደግሞ ያ የተሰበሰበው እሸት ቡና ጥራቱን ከመጠበቅ አንጻር በሰዓቱ መፈልፈያ ኢንዱስትሪ ገብቶ መፈልፈል አለበት። ከ8 ሰዓት ካለፈ ከተለቀመ ከ8 ሰዓት ካለፈ ፈርመንት ያደርጋል፣ ጥራቱን ይጎላልና በዚህ ልክ ግንዛቤ የተፈጠረበት ሁኔታ ነው። በዚህ ልክ ጉለቶችን እያረምን እየሞላን እየሄድን ያለንበት ሁኔታ ነው ያለው። በከፋ ዞን 140 የቡና መፈልፈያ ኢንዱስትሪዎች ተቋቁመው በአሁኑ ሰዓት 101 ኢንዱስትሪዎች በቀጥታ ቀይ እሸት ቡና መፈልፈል መጀመራቸውንም ያገኘነው መረጃ ያመለክታል። ከህዝብ የሚነሱ የልማት ጥያቄዎችን አሳታፊ በሆነ መንገድ ለመፍታት በሚደረገው እንቅስቃሴ ውስጥ የምክር ቤት አባላት ወሳኝ ሚና መጫወት እንዳለባቸው ተገለጸ። የሳይለም ወረዳ ምክር ቤት 4ኛ ዙር 12ኛ ዓመት 40ኛ መደበኛ ጉባኤውን አካሂዷል። የወረዳውን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዘገባ ተከታትለን እንመለስ። የሳይለም ወረዳ ዋና አፈ ጉባኤ አቶ ግርማ ከበደ በጉባኤው መክፈቻ ላይ እንደተናገሩት የምክር ቤቶች ዋነኛ ተግባር የህዝብ ተሳትፎን ማረጋገጥና ዲሞክራሲያዊ ስርዓት እንዲሰፍን ከማድረግ በተጨማሪ መንግስትና ህዝብን በሚያቀራርቡ ጉዳዮች ላይ መስራት ነው። ከዚህ ሌላም የምክር ቤት አባላት እንደ ህዝብ ወኪልነታቸው ከህዝብ የሚነሱ የልማት ጥያቄዎች ምላሽ እንዲያገኙ የማስተባበርና ህዝቡ በልማቱ ውስጥ ቀጥተኛ ተሳታፊ እንዲሆን ማስቻል እንደሆነም አክለዋል። ዋና አፈ ጉባኤው አቶ ግርማ ከበደ በምግብ ራሳችንን ለመቻልና ዘላቂ ልማት ፍኖተ ካርታን ለማረጋገጥ ወረዳው ያሉትን ጸጋዎች ወደ ሀብት ለመቀየርም የግንባር ቀደምትነት ሚናቸውን አባላት መወጣት እንዳለባቸው አሳስበዋል። የወረዳው ዋና አስተዳዳሪ አቶ አማኔል አየለ በበኩላቸው በየደረጃው የሚገኙ የምክር ቤት አባላት የአስፈጻሚውን አተገባበርና የህዝብን ተሳትፎ ከመገምገምና ከማጠናከር በዘለለ በህዝብና በመንግስት መካከል መናበብ እንዲኖር በማድረግ የወረዳው ልማት እንዲፋጠን ማስቻል ይጠበቅባቸዋል ብለዋል። በአጠቃላይ በወረዳው በሚከወኑ የልማት ተግባራት በተለይም በግብርናው ዘርፍ የምግብ ዋስትናን ከማረጋገጥና የኑሮ ውድነትን ከመቀነስ አኳያ በየደረጃ ያለው አመራር ሌት ተቀን መስራት እንዳለበትም አሳስበዋል። የተማሪዎች ውጤት ማሽቆልቆልና የትምህርት ጥራት ጉዳይም በተማሪ ወላጆችና በመምህራን ላይ ብቻ የሚተው ባለመሆኑ የነገ አገር ተረካቢ ዜጎች ብቁና ወቅቱ የሚጠይቀውን የቴክኖሎጂ እውቀት የታጠቁ እንዲሆኑ ጎረቤት ማህበረሰብና በአጠቃላይ ህዝቡ ስብራቱን ለመጠገንና ብቁ ዜጋን ለመፍጠር በያገባኛል መንፈስ መስራት እንዳለባቸውም አስገንዝበዋል። ዋና አስተዳዳሪው አቶ አማኔል አየለ በምክር ቤት አባላት ከሚቀርቡ የመልማትና የመልካም አስተዳደር ጥያቄዎች ውስጥ አብላጫው አባላቱን የሚመለከትና የህዝብ ውክልናቸውን የማያረጋግጥ በመሆኑ ጥያቄዎችን ከማቅረብ አስቀድሞ በተግባር አፈጻጸማቸው ግንባር ቀደም ሆነው መገኘት እንዳለባቸው አሳስበዋል። የምክር ቤት አባላት በ2018 ሩብ ዓመት በወረዳው በአይን የሚታዩና ወደፊት የወጡ የልማት ስራዎች መሰራታቸውን ገልጸው በትብብር የተጀመረው በጎ ስራ ተጠናክሮ እንዲቀጥል የበኩላቸውን ሚና እንደሚወጡ ገልጸዋል።
የጊምቦ ወረዳ ምክር ቤት እያካሄደ በሚገኘው አራተኛ ዙር 13ኛ ዓመት 44ኛ መደበኛ ጉባኤ በሴክተር መስሪያ ቤቶች አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ላይ መክሯል። በተያዘው በጀት ዓመት 5680 ቶን ቀይ ቡና ለገበያ ለማቅረብ ታቅዶ በአንደኛው ሩብ ዓመት 130 ቶን እና የሻይ ምርት በበጀት ዓመቱ 5661 ቶን ለገበያ ለማቅረብ ታቅዶ በአንደኛው ሩብ ዓመት 937.93 ቶን ለገበያ ማቅረብ መቻሉ በሪፖርቱ ተመላክቷል። በልዩ የጓሮ አትክልት ልማት ዘርፍም 1715 ሄክታር ለማልማት ታቅዶ 1013.5 ሄክታር ማልማት ተችሏል። በገቢ አሰባሰብ ዘርፍም በሩብ ዓመቱ የሥራ ዘመን 152,652,282 ብር ለመሰብሰብ ታቅዶ 80,876,545 ብር መሰብሰብ መቻሉ ተጠቅሷል። ምክር ቤቱ በሌሎች ዘርፎች የተከወኑ ተግባራት እና የተመዘገበውን ስኬት የፈተሸ ሲሆን ቀጣይ ውጤታማ ተግባራት ተጠናክረው መቀጠል እንዳለባቸው አቅጣጫ አስቀምጧል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሐዊ ውሳኔ የተወሰነባት ሀገር ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ከአባላቱ ለተነሱ ጥያቄዎች በሰጡት ማብራሪያ የአባይ ውሃ ፍትሐዊ ተጠቃሚነትን በሚመለከት ለተነሳው ጥያቄ ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሐዊና ኢርትዓዊ ውሳኔ የተወሰነባት ሀገር መሆኗን አስረድተዋል። አባይን መጠቀም ተፈጥሯዊና ሕጋዊ መብቷ ነው ያሉት ጠቅላይ ሚኒስትሩ ሀብቱን በጋራ ለመጠቀም በቂ ነው፣ ኢትዮጵያ አሁንም ያላት አቋም ግልጽ ነው ያሉት። ግብፃውያንም ሆኑ ሱዳናውያን ወንድሞቻችን ናቸው ያሉት ጠቅላይ ሚኒስትሩ ስለዚህ የሚያዋጣው በመነጋገርና በመተባበር በጋራ ማደግ ነው ብለዋል። እኛ ማንንም በሚጎዳ መልኩ አናቅድም፣ አንሰራም በማለት በማብራሪያቸው አንስተዋል። አካታች ሀገራዊ ምክክር ነባር ችግሮችን ለመፍታት መፍትሄ እንደሚያመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትሩ መስከረም 26 ቀን 2018 ዓ.ም ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክተው ከምክር ቤት አባላት በቀረቡ ጥያቄዎች ላይ ምላሽና ማብራሪያ ሰጥተዋል። የኢዜአን ዝርዝር አማኑኤል ክንፈ ያቀርበዋል። ጠቅላይ ሚኒስትሩ መስከረም 26 ቀን 2018 ዓ.ም ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በቀረቡ ጥያቄዎች ላይ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው በኢትዮጵያ ሰላም ያስፈልጋል፣ የእርስ በእርስ ግጭቶችን መቆም አለባቸው ብለዋል። የኢትዮጵያን እድገት የማይወዱ ታሪካዊ ጠላቶቻችንን ተላላኪዎችን በመጠቀም ውስጣዊ ሰላማችንን እያወኩ ይገኛሉ ብለዋል። እነኚህ ተላላኪዎች የታሪካዊ ጠላቶቻችንን አጀንዳ ተሸክመው ከማወክ በዘለለ የሚያሳኩት አጀንዳም ሆነ የሚሳካ እቅድ የላቸውም ብለዋል። ኢትዮጵያን መጠቅለልም ሆነ መገንጠል አይቻልም። ይህን የሚያስቡ ኢትዮጵያን በትክክል የማያውቁ ናቸው ብለዋል። መንግስት ለሰላማዊ ትግል ያለው ቁርጠኝነት የማይናወጥ መሆኑንም ተናግረዋል። ለዚህም ችግሮችን በሰላማዊ መንገድ ለመፍታት ለመጀመሪያ ጊዜ ሀገራዊ ምክክር ኮሚሽን ተቋቁሞ ስራዎችን እየሰራ እንደሚገኝም ጠቁመዋል። መንግስት ለሀሳብ ፖለቲካ አሁንም በሩ ክፍት መሆኑን በማመላከት ሀገራዊ ምክክር በኢትዮጵያ የሚስተዋሉ ነባር ችግሮችን ለመፍታት መፍትሄ ያመጣል ብለዋል። በ2017 የምርት ዘመን በግብርናው ዘርፍ የ7.3 በመቶ እድገት መመዝገቡን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ይህንን ያሉት የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ በተካሄደበት ወቅት ከምክር ቤት አባላት ለተነሳላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። አሁንም አማኑኤል ክንፈ። ጠቅላይ ሚኒስትሩ በማብራሪያቸው በ2017 ዓ.ም 7.3 የግብርናው ዘርፍ እድገት ማስመዝገቡንና ከዓመታዊ ጥቅል እድገት ጂዲፒ 2.3 ድርሻ እንዳለው አመላክተዋል። የግብርናው ዘርፍ ከለውጡ ማግስት በኋላ ከፍተኛ ለውጥና እድገት ማስመዝገቡን ገልጸዋል። በ2010 ዓ.ም የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል እንደነበር አውስተው በ2017 ዓ.ም ምርቱ 63 ሚሊዮን ኩንታል መድረሱን ጠቁመዋል። በ2010 ዓ.ም የስንዴ ምርት 47 ሚሊዮን ኩንታል ይመረት እንደነበር አንስተው በ2017 ዓ.ም ባለፈው ዓመት ከ280 ሚሊዮን ኩንታል በላይ ስንዴ ማምረት መቻሉን ጥልቅ ለውጥ እንደሆነም ተናግረዋል። የስንዴ ምርቱ እድገት የበርካታ አድካሚና አታካች ስራዎች ውጤት ነው ብለዋል። በ2010 ዓ.ም የቡና ምርት 4.5 ሚሊዮን ኩንታል ምርትና የ$700,000 ገቢ መገኘቱን አስታውሷል። በ2017 ዓ.ም 11.5 ሚሊዮን ኩንታል ቡና በማምረትና የ$2.5 ቢሊዮን የወጪ ንግድ ገቢ መገኘቱን አንስተዋል። ግብርናው ያመጣው ምርታና ውጤት ከፍተኛ መሆኑን ጠቅሰው ለዚህም አርሶ አደሩና የግብርናው ኤክስቴንሽን ባለሙያዎች ላበረከቱት አስተዋጽኦ ምስጋና አቅርበዋል።
በመንግስትና በህዝብ የተቀናጀ ትብብር በአረንጓዴ አሻራ መርሃ ግብር አስደናቂ ልማት ስኬት ማስመዝገብ መቻሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። የዘገበው የኢትዮጵያ ዜና አገልግሎት ነው። ቤተልሔም ምሩ ታቀርበዋለች። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በቀረቡ ጥያቄዎች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው በ2018 በጀት ዓመት በኢትዮጵያ የታሪክ ጥፋት ውስጥ ይቻላሉ ተብሎ የማይታሰቡ ጉዳዮች የተቻሉበት የስኬት ዓመት እንደነበር ገልጸዋል። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ ያነገባቸውን ዓላማዎችና ያስገኛቸውን ውጤቶችን አብራርተዋል። ከዚህ ቀደም ምንም እንኳን የግብርና መር ኢኮኖሚ ነውር ባይሆንም የኢትዮጵያ ኢኮኖሚ በአንድ ዘርፍ ላይ ተንተርሶ ከድህነት ሊወጣ አይችልም በሚል ብዛ ዘርፍና ብዛ ተዋናይ የኢኮኖሚ አቅጣጫ ላይ የተነደፈው ፖሊሲ በእጅጉ ውጤታማ እየሆነ እንደሚገኝ አስገንዝበዋል። ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም፣ ቴክኖሎጂና ሌሎች ዘርፎች ሳይዘነጉ አምስቱ ግንባር ቀደም የተሰናሰሉ በብዛ ዘርፍ ቢመሩ የኢትዮጵያን ኢኮኖሚ እንደሚያሻሽሉ እምነት መጣሉን አስረድተዋል። ግብርናና ማዕድን ለኢንዱስትሪ ግብዓት ነው ያሉት ጠቅላይ ሚኒስትሩ ኢንዱስትሪውም ግብርናን የሚያፋጥን ማሽን ፈጣሪ ነው ብለዋል። ቴክኖሎጂ የታከለበት ብዝሃ ዘርፍ የኢኮኖሚ ልማትም ስር ነቀል ለውጥ እንዲመጣ ያስቻለ ተጨባጭ ውጤት እንደሚያስገኝ አንስተዋል። የብዝሃ ተዋናይነትም መንግስት አንድ የኢኮኖሚ አንቀሳቃሽ በመሆኑ ከግሉ ዘርፍ ከህዝብና የልማት አጋሮች ጋር ተሳስሮ የኢትዮጵያን ልማት በየፈርጁ ማፋጠን አለበት የሚል እምነት መያዙን ገልጸዋል። የግልና መንግስት አጋርነት እሳቤ ያለ ቢሆንም የመንግስትና ህዝብ አጋርነት ግን ግልጽ አቅጣጫ ከተቀመጠለት ከለውጡ በኋላ መሆኑን ተናግረዋል። ለአብነትም በመንግስት የህዝብ አጋርነት ኢትዮጵያ በርካታ ስኬቶች ማስመዝገቧን ጠቅሰው ለዚህም የአረንጓዴ አሻራ 48 ቢሊዮን ችግኝ ስኬት ማሳያ ነው ብለዋል። እያንዳንዱ ችግኝ ከጅምሩ እስከ ተከላ መርሃ ግብሩ ባለው ሂደት $1 ቢወስድ ኢትዮጵያ ለአየር ንብረት ለውጥ $48 ቢሊዮን ኢንቨስት ማድረግ መቻሏን አስረድተዋል። በዚህም ከ25 ሚሊዮን በላይ የሚገመቱ ኢትዮጵያውያን ያለመታከት ጉልበታቸውንና ጊዜያቸውን በመስጠት በየዓመቱ ስለሰሩ ይህን ያክል ሀብት ያስወጣ የነበረውን ስራ በመንግስትና በህዝብ የተቀናጀ ትብብር ማሳካት ተችሏል ብለዋል። በምክር ቤቱ መደበኛ ስብሰባ የሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተፎካካሪ ፓርቲ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያቸው የቆየሁት ክፍሌ ዓለሙ ነኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።